እሺ ጋይስ በዛሬ ቪዲዮአችን የምናየው ደግሞ አንድ አሪፍ አፕሊኬሽን አግኝቼላችኋለሁ። ወይም በተለይ ለሴቶች በጣም አሪፍ ነው። እንዴት እንደምትሰሩ እያንዳንዱን ስቴፕ አሁን ስለማሳያችሁ እስከ መጨረሻው ድረስ ይህን ቪዲዮ ማየታችሁ እንዳይረሳ። ቪዲዮን ላይክ አድርጋችሁ ጀምሩት። እንዲሁም ለዚህ ቻናል ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ቤተሰብ ሁኑ። ቀጥታ ወደ ቪዲዮ ከመሄዳችን በፊት ይህን አፕሊኬሽን አውርዳችሁ ለመጠቀም ሊንክ ያስፈልጋችኋል። አፕሊኬሽኑ የምታወርዱበት ሊንክ ከዚህ ቪዲዮ ዲስክሪፕሽን ስር አስቀምጥላችኋለሁ። እሱን ስትነኩት ቀጥታ ወደ ብሮዘር ይወስዳችሁና አንድሮይድ ተጠቃሚዎች ከሆናችሁ ወደ ፕሌይ ስቶር ያስገባችኋል። አፕ ስቶር ተጠቃሚ ከሆናችሁ ደግሞ ቀጥታ ወደ አፕ ስቶር ይወስዳችኋል ማለት ነው። ከዛን አፕሊኬሽኑን ኢንስቶል ታደርጉታላችሁ። ኢንስቶል ካደረጋችሁት በኋላ አፕሊኬሽኑ ምን ይመስላል? ይኸው ክራሽ ይባላል። እንግዲህ ይሄ አፕሊኬሽን ይከፍትላችኋል። አሁን 3 መንገዶች ወይም 4 መንገዶች አሉ አፕሊኬሽኑ የምትከፍቱበት። አንደኛ ፌስቡክ፣ ሁለተኛ ጉግል፣ ሶስተኛ አፕል አይዲ፣ አራተኛ ደግሞ ኮንታክት አለ እዚች ጋር ማለት ነው። አንድሮይድ ተጠቃሚዎች 3 ነው የሚያመጣላችሁ። እዚች ጋር አይፎን ስለሆነ ነው የሚጠቀመው አፕል አይዲ ነው የሚጠይቀኝ። ሶስተኛው መንገድ በአፕል አይዲ መክፈት እችላለሁ ማለት ነው። ስለዚህ ኮንቲኒው ዊዝ ፌስቡክ የሚለውን ኮንቲኒው ዊዝ ጎግል የሚለውን ትነካላችሁ። በጎግል ብትከፍቱ የተሻለ ነው፣ ልክ እንደኔ። ከዛን ያላችሁ ኢሜይል ልክ እንደዚህ ሲያመጣላችሁ አንዱን ኢሜይል ትነካላችሁ ማለት ነው። በምትነኩ ሰዓት እርግጠኛ ናችሁ ወይም ኮንቲኒው አድርጉ ይላችኋል። ኮንቲኒው ትሉታላችሁ። ከዛን ቀጥታ ወደ አፑ ፔጅ ይወስዳችኋል። እዚች ጋር ስማችሁን መቀየር ትችላላችሁ ከፈለጋችሁ። እኔ በሴት ነው የምከፍተው፣ በሴት ከፍቼ ነው ማሳያችሁ። ወንዶችም ጾታችሁ እዚች ጋር ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት መርጣችሁ መክፈት ትችላላችሁ። ነገር ግን ሴት ብትሆኑ ተጨማሪ ታስክ ስለምታገኙ መጨረሻ ላይ እንዴት መክፈት እንዳለባችሁ አብራራላችኋለሁ። አሁን ግን እንዳጠቃላይ እዚች ጋር እኔ የምከፍተው ለሴት ስለሆነ አካውንቱን ኢባ ብዬ እዚች ጋር ስም እሰጣለሁ ማለት ነው። ቀጥሎ በርዝዴ ማስተካከል እንችላለን። እዚች ጋር በርዝዴያችሁን ማስተካከል ትችላላችሁ። ዝቅ ብታደርጉት አሪፍ ነው። ከ18 ዓመት በላይ ብታደርጉት አሪፍ ነው። ከዛን እዚች ጋር ፊሜል አድርገዋለሁ። ቀጥሎ ኮንፌርም ላለው ማለት ነው። ከዛን አሎ ይለኛል። እዚች ጋር ኮሌክት ለዋለሁኝ። ከዛን አሎ ለዋለው ማለት ነው። ኦኬ። ስለዚህ አሁን ቀጥታ ወደ አፕሊኬሽኑ ገብተናል። አፕሊኬሽኑ ላይ ስንገባ እዚች ጋር የሚል ነገር አለ። ስለነዚህ ነገሮች አንድ ላይ አሳያችኋለሁ። እዚች ጋር ኢንቫይተር አይዲ ሲጠይቃችሁ ልክ እንደዚህ ከላይ ያስቀመጥኩላችሁ አለ። እዚች ጋር ቼክ የሚለውን ትነካላችሁ ማለት ነው። ከዛ ኮንፈርም ትሉታላችሁ። ልክ እንደዚህ ወደ እኔ ያመጣችኋል። ኮንፈርም ትላላችሁ ማለት ነው። አሁን እናንተ ኢንቫይተር ሞልታችኋል። ከዛን ምንድነው የምታደርጉልኝ? እዚች ጋር ጆይን ኤጀንት የሚለውን ትነካላችሁ። ጆይን ኤጀንት የሚለውን ስትነኩ እዚች ጋር አፕላይ ቱ ጆይን ኤጀንሲ የሚል አለ። እዚች ጋር ፔስት ታደርጋላችሁ ወይም ትጽፋላችሁ። ከዛ ኮንፈርም ስትሉ ልክ እንደዚህ ይመጣላችኋል። አፕላይ ቱ ጆይን የሚል አለ። ከዛን ኮንፈርም ትሉታላችሁ ማለት ነው። አሁን በትክክል ሆስት ለመሆን ጥያቄ አቅርባችኋል ማለት ነው። ስለዚህ እኔ ደግሞ እቀበላችኋለሁ ማለት ነው። ሲስተም ሜሴጅ ላይ ስለሚደርሰኝ አክሴፕት አደርግላችኋለሁ። ልክ አክሴፕት ሳደርግላችሁ የእናንተ ታስክ መስራት ይጀምራል ማለት ነው። ሶሪ አልቫ ነው ያልኩት ለካ። እሺ አሁን እዚች ጋር ከላይ ስትመጡ ስሜን አሳስቸዋለሁኝ። እንደምታዩት ጆይን ኤጀንት የነበረው ሪል ፐርሰን ዲቴክሽን የሚል መጥቷል ማለት ነው። ጆይን ኤጀንሲ ጠፍቷል። ስለዚህ አሁን እዚች ጋር ስሜን ስላሳሳትኩት ስሜን ኤዲት ላድርገው። እንደዚህ ነበረ ያደረግኩት። እሺ አሁን ቀይሬዋለሁ ማለት ነው። እዚህ አፕሊኬሽን ላይ ልክ እንደ ፖፕ ላይቭም ፓርቲም ይሰራል ማለት ነው። ወንዶችም ሴቶችም ፓርቲም ላይቭም መስራት ይችላሉ። ሴቶች በዜሮ ሌቭል ላይቭም ፓርቲም መስራት ይችላሉ። ወንዶች ግን ፓርቲ ብቻ ነው መስራት የሚችሉት። ልክ ሌቭል 5 ሲደርሱ የራሳቸውን ፓርቲ መክፈት ይችላሉ ወንዶች። ሌቭል 10 ሲደርሱ ደግሞ ላይቭ መግባት እና መመዝገብ ይችላሉ ማለት ነው። እነዚህ አሁን ላይቭ እየሰሩ ያሉ ሰዎች ናቸው። እዚች ጋር ደግሞ ፓርቲ የሚሰሩ ሰዎች ናቸው። እዚች ጋር ሞመንት የሚል አለ። ፎቶ፣ የተለያዩ ነገሮች የምፖስቱበት ነው። እዚች ጋር ሜሴጅ ላይ እንዳልኳቸው ሲስተም ሜሴጅ ፕላትፎርሙ እንዲሁም ሰዎች ሲልኩላችሁ የሚመጣላችሁ ነው። እዚህ ሚ ላይ ደግሞ የአፑ እያንዳንዱ ኢንተርፌስ የምታገኙበት ነው ማለት ነው። ስለዚህ አሁን ለዛሬ ቪዲዮ እንዳይረዝም ታስኮቹን ላሳያችሁ። ልክ እንደዚህ ኤክስ እያደረጋችሁ ታጠፋላችሁ።
ታስካችሁን ላሳያችሁ። እዚች ጋር ታስክ የሚለው ውስጥ ትገባላችሁ። ታስክ የሚለው ውስጥ ስትገቡ እንደምታዩት ፍሪ ዴይሊ ጌም፣ ፕራይቬት ቪዲዮ፣ ላይቭ ፓርቲ የሚል አለ፣ ራንክ አለ። እዚህ ጋር ፍሪ ላይ እዚች ጋር ታስኮች አሉ እንደምታያቸው 60 ሚኒት ስትቀመጡ ላይቭ ስትሰሩ 1000 ይሰጣችኋል ማለት ነው። ጎ የሚለውን ስትነኩ ቀጥታ ወደዚያ ይወስዳችኋል። እዚች ጋር ደግሞ ጆይን ፓርቲ ማለት ፓርቲ ማንኛውም ቤት ራሳችሁን ቤት ሰው ቤትም ይቆጥራል። ማይካችሁን ግን ኦን ማድረግ ይኖርባችኋል። ስለዚህ 60 ደቂቃ ስትቀመጡ 500 ሪሲቭ ይመጣላችኋል። አሁንም 60 ደቂቃ ስትጨምሩበት ደግሞ 1500 አጠቃላይ 2000 ማለት ነው። ላይቭ ከሰራችሁ 3000። አይ ላይቭ ይቅርብኝ ፓርቲ ብቻ ነው የምሰራው ካላችሁም ደግሞ ትችላላችሁ፣ ምንም ችግር የለውም። ስለዚህ እዚህ ጋር መጀመሪያ የምትሰሩት ታስክ ይሄ ነው ማለት ነው። እነዚህ ታስኮች የሚሰሩ ናቸው። ዴይሊ እዚች ጋር አለላችሁ። ዴይሊ ላይም እዚች ጋር ኢንቪቴሽን አለ፣ ሰዎችን ኢንቫይት ማድረግ ትችላላችሁ። ጋምብል ስታደርጉ እያንዳንዱን ታስክ ስትሰሩ እዚች ጋር የሚሰጣችሁ ሼር ስታደርጉ ምናምን እነዚህን አንብቧቸው። የሚሰጣችሁ ነገር አለ። ጌም ስትጫወቱ የሚሰጣችሁ ነገር አለ። እንዲሁም ፕራይቬት ቪዲዮ አለ። እንደፈለጋችሁ እያነበባችሁ ስሩት። እዚች ጋር ላይቭ እና ፓርቲ አለ። ስቲል ኒድ የሚባል ነገር አለ። ስቲል ኒዳችሁ ባደገ ቁጥር የምትሰሩት ነው ማለት ነው። ለምሳሌ ፓርቲ ስትሰሩ 50 ሺህ ኤክስቼንጅ አድርጋችሁ ከሆነ ፐር ሃወር 500 ይሰጣችኋል። 100 ሺህ ኤክስቼንጅ አድርጋችሁ ከሆነ ፐር ሃወር 700 ይሰጣችኋል። እነዚህ ስቲል ኒዳችሁ ባደገ ቁጥር እየጨመረ እያደገ የሚሄድ ነገር ነው ይሄ እንዳለ ማለት ነው። ስለዚህ ሁላችሁም ተጠቀሙበት። በጣም ቀላል አፕሊኬሽን ነው። ቀጣይ ፓርት ደግሞ እያንዳንዱን ስቴፕ አሳያችኋለሁ እንዴት እንደምትሰሩ። ቀጣዩን ስቴፕ ለማግኘት ይህን ቻናል ሰብስክራይብ ማድረግ ይኖርባችኋል። ቪዲዮንም ላይክ አድርጉት። ጥያቄም ካላችሁ ኮመንት ሴክሽን ላይ ያስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቸር ያቆየን። ይመቻችሁ።